ባባ አልገባኝም። እንደዚህ አይነት ቀልድ ማማ ምንድነው እየጠራሻ እንዳሰኝ አራኔ አሽካይ ነው ምን ሆነሽ ነው እንዴ እየጠራሻ ባባ በሰላም ነው እንዴ ለምን ቆምኩ አሽካይ ነው ያልኩሽ እንዴ ምን ገና ቢያንስ ጀማል ለቀለቀኝ እንዴ ታደራና ምን ነው እንዴ አትላሲ ስም ደቂቃ አርጊኒ ለይከፋርጊ ሰርፕራይዝ ምንድነው የኔናት ሰርፕራይዝ አካውንታችንን ነው አካውንታችን ቲክቶክ አሬ ባንክ አካውንታችንን ነው እሺ የባንክ አካውንታችን ምን ተገኝቶ ነው ሰርፕራይዝ ምን ብር ነው አይተሽ አትረጂም እንዴ ምን ሆነሽ ነው እሺ እያየሁ ነው በቃል ደግሞ ብነግረኝ ትችላለህ ለምንድን ነው የምነግርሽ አይተሽ ተረጂ እንጂ ምንድነው በማርያም አረ ፈጥነሽ ምንድነው እያየሁ ነው ታዲያ ራስሽ አትረጂም እንዴ ነው ሰርፕራይዝ ምንድነው የታሪክሽን ሪሰርች የምታደርጊው የትኛ አካውንት አይደለም እንዴት እኛ አካውንታችን ስም አይነበብም አንድ ብር እኮ ነው የሚለኝ እኮ እሱ እኮ ነው ሰርፕራይዝ ባዶ እኮ ነው የኛ አይደለም ባዶ ነው ያልኩኝ ሰሞን በደንብ ይው ማማ ብዙ ጊዜ ምን ትኛለሽ ተዝናና በስራ የኛ ነው ማለት አልገባኝም በስራ እየተወጠርክ ነው በጣም እየተጎዳህብኝ ነው ፈታ በል ምናምን ትኛለህ እሺ ከዛ እኔ ደግሞ ሳስብ ሳወርድ በቃ እሷን ሊያስደስታት ምን የሚችል ነገር ምንድነው ምናምን ብዬ ከጀለሶች ጋር ተሰብሰብ ብለን እሺ በቃ ሳስብ በቃ ሊያስደስታት የሚችል ይሄን ነው ብዬ አሁን የአካውንት ባዶ ነው ምን ነው ባዶ ነው ምንድነው ካልገባኝ በቃ የኔን ህይወት በቃ ያላንቺ እንደዚህ ባዶ እንደሆነ ልገልጽልሽ ብዬ ከጀለሶች ጋር ወጣንና እነሱና አንድ አስደሰትኳቸው እኔም ተደሰትኩ አንቺ እንደምትፈልጊ ከጀለሶች ጋር ምን ብሩ ነው ምትለኝ አጠፋሁት ነው ምትለኝ አልገባኝ ባዶ ነው አካውንቱ ነው እኮ ያልኩ ያለሁት ምንድነው የምታወራው እንዴ ተዝናና ፈታ በልበት ይኛል ነበር እኔ ደግሞ በቃ እሷን ሊያስደስት የሚችል ነገር ምን አይነት ቃላት ባወርድ አገኛለሁ ብዬ ከዛ ባዶ አደረኩት ከዛ በቃ ለምሳሌ ነው የተጠቀምኩበት የኔ ህይወት እንደዚህ አካውንት ባዶ ነው ያላንቺ አረባከ ከመረና እየቀለድክ ነው ወይስ አውቀህ ነው ምን ያውሸት ነው እንዴ ሁሉም ነገር ታዲያ ተዝናናበት ፈታ በልበት ይኛል ነበር እንዴ አካውንቱ ባዶ ነው ያልኩ ነው ባባ አልገባኝም እንደዚህ አይነት ቀልድ ከጓደኞቼ ጋር ተዝናናበት ብሩን አውጥተህ ከጓደኞቼ ጋር ተዝናናበት ፈታ በልበት ተዝናናበት ይኛል ነበር ምን ተዝናናበት ያልኩ ካልገባኝም ምን ፈታ በል እየደከመ ነው ስራ እየበዛብህ ነው እያልሽኛል እና ማርያም ባባ እየተናደድኩኝ አይደለም አካውንቱ ባዶ ነው እና የኔ የሚወጣ አንድ ብር እኮ ነው ያለው አልቀልድም በእናትህ ወደዛ አትጨማለቅ ያላንቺ ህይወቴ እንደዚህ ባዶ መሆኑን ላሳይሽ እኮ ነው ባዶ ነው እንዴ ይሄ ፕራንክ ምናምን ልትል ከሆነ እያዞረኝ ነው ራሴ ስላሴ ነው ለቴ እያመመኝ ባባ ኪዳነ ምሕረት እያመመኝ ዛሬ ፕራንክ ነው